እንዴ ማን ያነሳሽ? ራስሽ ተንቀሳቅሰሽ ወረድሽ? እውነት ማንም ሳያግዝሽ? ተመስገን የኔ ጌታ። እናቴ በጣም ደስ ብሎኛልሽ። ተመስገን እናቴ። ይህን ቀን ነበር በጉጉት ስጠብቅ የነበረው። እናቴ እንደዚህ ሆነሽ እንደማይሽ እርግጠኛ ነበርኩኝ። እግዚአብሔር አላሳፈረኝም። አይሽ ተመስገን ተመስገን እናቴ። ይኸውልሽ እማዬ እስኪ ነው ብለሽ ጥሪኝ። ድምፅሽ እኮ በጣም ነው ንፍቅ ያለኝ። አውቃትሽ? እሺ ችግር የለውም እናቴ። ነገም የኛ ቀን ነው። እሺ ደግሞ ይኸውልሽ ዛሬ እንደዚህ መንቀሳቀስ እጅና እግርሽን ማዘዝ እንደቻልሽ ሁሉ ማውራት ትጀምሪያለሽ። እሺ ናኦሚ ብለሽ ጠሪኛለሽ። እሺ እናቴ። ተመስገን ተመስገን ተመስገንልኝ እመቤቴ ተመስገኝልኝ። ምን ይሳናችኋል? ተመስገን። ምንድን ነው ሀቢ? ምርዬ እኮ መንቀሳቀስ ጀመረች። ደስ ብሎኛል። እናቴ ይኸውልሽ ነገ በደንብ ነው የምታወሪልኝ። እሺ በደንብ ታወሪልኛለሽ። እሺ የምትፈልጊው ቦታ ሁሉ ወስድሻለሁ። እሺ እናቴ። አሁን ለወንድሞች ለጓደኞች ደውልልሻለሁ። ለነጽናት ለነገር ይመጡልሻል። እሺ ለማሚም ደውለን እነግራታለን። እሺ እናቴ። እናቴ ደስ ብሎኛለሽ። ቅዱስ ያለ እንዴ? አዎ ውስጥ ሲደብረኝ እዚህ መጥቼ ቁጭ አልኩ። ዛሬም እየጠበካት ነው? አላቅም ግን እግሬ ነው አምጥቶ እዚህ ያስቀመጠኝ። ግን የምር ቅዱስ አሁን ሳስበው የጥፋተኛ ስሜት የተሰማኝ ነው። ለምን? እኔ እንጃ በእኔ ምክንያት እንደዚህ ሆናችሁ እየመሰለኝ ነው። አይናት ያረጀና የበሰበሰ ድልድይ ስትሻገርበት ተሰበረ ማለት አንተ ነህ ጥፋተኛ ማለት አይደለም። እንደውም እንደ አዲስ እንዲሰራ ነው ያደረግከው። ቆይ ቅዱስ ድልድዩ ሲሰበር ወንዙ ውስጥ ገባው ነው? የምር ቅዱስ እንደዚህ ፈገግ ስትል እኮ ነው የሚያምርብህ። በእናትህ እሺ አሁን ኒናም ብቻዋን ትታት ወዴት ነው? አንድ ጋሉን ቀለም ልገዛ ነው። አንተና ኒና እኮ አንድ ላይ ስትሆኑ የምታስቡት ጤናማ ነገር አይደለም። ደግሞ የቤቱን ቀለም መቀየር አማራችሁ? አይ ቅዱሴ የምር ኒና እንደዚህ ስትላት እንዳትሰማ፣ የምር ታዝንብሃለች። እውነቴን ነው። ቤቴን እንዳትነኩ ነግሬያለሁ። እንዴ ቅዱሴ ለራሷ ፈልገው እኮ ነው። እንዴ ምን ያደርግላታል ደግሞ? እጇና እግሯ ልትቀባበት ነው። እና ጋሎ ሙሉ ምን ያደርግላታል ደግሞ? የግድግዳ ቀለም። እኔ እንደውም ቅዱሴ በጋዜን በጠበጠው ይሁንልኝ ስላት ነው አይ በጭራሽ ይሁንልኝ ብላኝ አዘዘችኝ። ቆይ ለጥፍሯ አይደል ያልከው? ቅዱሴ ግን አተኮረ ጥፍሯን አይተው ታውቃለህ እንዴ? ምን ሆኗል? ማበጡ። በዛ ላይ ደግሞ እኮ አንዳንዱ ይሄ የተኮረሸ ሊፖፕ ነው የሚመስለው። የጥፍሯ ስፋትስ ያ ዓለምን ካርታ እኮ ያስላል እኮ ቅዱሴ። እኔ የለሁበትም። ይኸው እነግርልሃለሁ። አሁን ግድ የለም ሄጄ ቀለምና ብሩሽን ገዝቼላት ልምጣ። የምር ግን ኒና እንደዚህ ከምትባል ብትሞት ነው የሚሻላት። ቅዱሴ አንተም ግባ በቃ መጣሁ እኔ